ጤና ይስጥልኝ ይህ ኤሌክትሮኒክ ሲንግል ዊንዶው ሲስተም ነው በዚህ ምዕራፍ የምንመለከተው ትሬደሩ ይህን ሲስተም ተጠቅሞ የኢንሹራንስ ሰርቲፊኬት እንዴት አፕላይ እንደሚያደርግ ይሆናል በቅድሚያ ትሬደሩ የተሰጠውን ዩዘር አይዲ ያስገባል በመቀጠል ቢዝነስ LPC application submission የሚለውን ክሊክ በማድረግ የሲቢአርኤ ዝርዝር ያመጣለታል ከሱ ውስጥ ኢንሹራንስ የሚለውን ይመርጣል ይሄንን የምንመለከተው ኢንሹራንስ ከሚሰጣቸው አገልግሎት አንዱ ማሪን ካርጎ ኢንሹራንስ እና ከስተምስ ቦንድ ይመጣለታል ለኢንሹራንስ ሰርቲፊኬት ለመጠየቅ application for marine cargo insurance የሚለውን ክሊክ ያደርጋል በመቀጠል አፕሊኬሽኑ ሲከፈትለት የመጀመሪያው ፐርፐስ ታይፕ የሚለው ኒው ኤክስቴንድ ይላል ለመጀመሪያ ጊዜ የሚጠይቅ ከሆነ ኒው ይላል በመቀጠል የተሰጠውን ቀደም ሲል የተሰጠውን ኤክስቴንድ ማድረግ ከፈለገ ደግሞ እቺ ኤክስቴንድ የምትለዋል ሲያስመርጠው ቀደም ሲል የተሰጠውን ማያያዝ እንዳለበት ይጠይቀዋል ስለዚህ ከዚህ በፊት ያገኘው ካለ ይችን ኤክስቴንድ በማለት ቀደም ሲል የተሰጠውን አፕሊኬሽን አብሮ ያያይዛል ከሌለው ግን በቅድሚያ አዲስ የሚለውን ኒው የሚለውን ክሊክ በማድረግ ይመርጣል በመቀጠል አፕሊኬሽን ታይፕ ኢምፖርት ነው ኤክስፖርት ነው የሚለውን ያስመርጠለታል ኢምፖርት ከሆነ ኢምፖርት ኤክስፖርት ከሆነ ኤክስፖርት ብለን እንመርጣለን ለአሁኑ ኢምፖርት ብለን እንመርጣለን ሚንስ ኦፍ ቮዬጅ ያስመርጠናል እዚህም ውስጥ የተለያዩ የመጓጓዣ አይነቶች አሉ ከዛም ውስጥ የሱን ትክክለኛውን ይመርጣል ማለት ነው በመቀጠል የላይሰንስ ነምበር የሚያስመርጥበት ፊልድ ያገኛል አንድ ቲም ካንድ በላይ ላይሰንስ ሊኖረው ስለሚችል ያ ላይሰንስ ይመርጣል ማለት ነው በመቀጠል ዲስክሪፕሽኑን ራሱ ሲስተሙ ያመጣለታል ቀጥሎ ጀነራል ሴክሽን ላይ የትኛው የኢንሹራንስ ካምፓኒ ላይ ነው መስተንግዶውን ማግኘት የሚፈልገው የሚለውን የኢንሹራንስ ዝርዝር ያመጣለታል ከዛም ውስጥ የራሱን የኢንሹራንስ ዝርዝር እዚህ ጋር በመምረጥ አፕሊኬሽኑን ወደዚህኛው ተቋም እንዲሄድለት ያደርጋል ብራንች የሚለው ደግሞ የዚህ ኢንሹራንስ የሉሲ ኢንሹራንስ ብራንች የትኛው ብራንች ላይ መስተናገድ እንደሚፈልግ የሚያስመርጥበት ፊልድ ነው ስለዚህ እዚህ ጋር ዳማ ብራንች ብሎ መርጧል ቮዬጅ ፍሮም የሚለው ላይ የቮዬጅ ሊስቶች እዚህ ጋር እንደምናየው ይመጣለታል ከዚህም ውስጥ ትክክለኛውን እዚህኛው ጋር መርጦ ያስገባል ስኬት ነው የሚለው ደግሞ እዚህኛው ጋር አሁንም መዳረሻዎቹን ያመጣለታል እቃው ለምሳሌ እስከ አዲስ አበባ ከሆነ አዲስ አበባ የሚለውን ሰሌክት ያደርጋል እዚህ ጋር ሪማርክ ሴክሽን ላይ ለየትኛው ባንክ መጻፍ እንደሚፈልግ ይሄ ኢንሹራንስ ሰርቲፊኬቱ ማቅረብ እንደሚፈልግ የሚሞላበት ይሆናል የትኛው ብራንች ነው አዲስ ይሄን አዲስ አበባ ብራንች ብሎ ያስገባል በመቀጠል የኢንቮይስ ታይፑ ላይ ፕሮፎርማ የሚለውን ሰሌክት በማድረግ የፕሮፎርማ ነምበሩን የሚመዘግብበት ይሆናል ማለት ነው በመቀጠል የኢንቮይስ ዴቱን ያስገባል terms of delivery ጠይቋል terms of deliveryውን ይሞላል ማለት ነው ሲሞላ ለዛ appropriate የሆነ ኮስት ምን ያህል እንደሆነ እንዲሞላ ይጠይቀዋል በመቀጠል ፋይናንሻል የሁለቱ ድምር መሆን ስላለበት እዚህ ጋር ጠቅላላ 52000 በቅድሚያ ዶላር ያስገባል በዶላር ስለሆነ በመቀጠል የዚህኛውን አማውንት ያስገባል ሲስተሙ አውቶማቲካሊ የኤክስቼንጅ ሬት ወደ ብር በመቀየር የለቱን
ያወጣለታል ኮንቲንጀንሲ የሚለው ላይ እዚህ ጋር የኮንቲንጀንሲ አማውንት ይሞላል አዘር ካለ ተጨማሪ ወጪ ካለ እዚህም ጋር የሚሞላበት ይሆናል ማለት ነው በመቀጠል ኤችኤስ ኮድ ለምን እቃ ይሄን ሰርቲፊኬት የጠየቀው ለምን አይነት እቃዎች ነው የሚለውን ዝርዝር ሲያመጣለት እዚህ ጋር ገብቶ የእያንዳንዱን የኤችኤስ ኮድ ማወቅ ከፈለገ የእቃውን ዝርዝር ዲስክሪፕሽን እዚህ ጋር በመጻፍ ሰርች ሲለው ራሱ ሲስተሙ ይሄንን ሰርች ያደርግለታል ስለዚህ ከዚህ ውስጥ ትክክለኛ የሱን እቃ የሚገልጸውን በመምረጥ ይሞላል ማለት ነው በመቀጠል የዚህ የእቃ ዋጋ እንዲያስገባ ይጠይቀዋል በመቀጠል ዩኒት ኮዱ ምን እንደሆነ ሲጠይቀው እዚህ ጋር መጥቶ በሰርች ኦፕሽን የዩኒት ኮዶቹን መርጦ ከዛ ውስጥ ትክክለኛውን ያስገባል በመቀጠል እዚህ ጋር አስገዳጅ የሆኑ ፊልዶችን ብቻ ይሞላል ማለት ነው እዚህ ጋር አስገዳጅ የሆነው የተሰራበት ማቴሪያል እንዲሞላ ይጠይቀዋል ማለት ነው በመቀጠል አድ ብሎ ይወጣል አድ ሲል ወደዚህኛው መረጃው ይመጣለታል ይሄን ከጨረሰ አዲሽናል አታችመንት ሲጠይቀው አታችመንት የሚያያይዝበት ፊልድ ይሆናል ተጨማሪ አዲሽናል አታችመንት ካስፈለገው እዚህ ጋር አድ ይላል አሁን ላለው ማንዳቶሪ ፊልድ ፕሮፎርማ ኢንቮይስ ማንዳቶሪ ስለሆነ ይሄንን ፕሮፎርማ ኢንቮይስ ካስካን አርጎ ካስቀመጠው ዶክመንት ላይ ያያይዛል ይህን አፕሊኬሽን ወዲያውኑ ማስገባት ከፈለገ ሰብሚት ይላል በሌላ ጊዜ ሰብሚት ማድረግ ከፈለገ ደግሞ ቴምፖራሪ ሴቭ በማድረግ ቴምፖራሪ ሴቭ የሚለውን ሰሌክት በማድረግ ቴምፖራሪ ሴቭ ማድረግ ይችላል በቀጣይ ወዲያው ሰብሚት ማድረግ ከፈለገ ደግሞ ሰብሚት የሚለውን ክሊክ በማድረግ ሰነዱ ሰብሚት ይሆንለታል ማለት ነው ልክ ሰብሚት ሲሆን ሲስተሙ አዲስ አበባ ብራንች ላይ የማኒንግ ካርጎ ኢንሹራንስ ጥያቄ ስለመጠየቁ የራሱን ሪፈረንስ ነምበር በመስጠት ሰብሚትድ የሚል ስታተስ ያመጣልታል በመቀጠል ይሄንን ሰነድ ምን ደረጃ እንደደረሰ ሪፍሬሽ በማድረግ መከታተል